በዚህ ግቢ ውስጥ 5 ቀናት ያህል አሳልፌያለሁ። ይህን ያህል ቀን የቆየሁበት ምክንያት ፈረንጇ እመቤቴ ምናልባት ብታስከትበኝ ብዬ ነው። ያ መናጢ የውሻ በሽታ እንዳይዘኝ ከማንም ውሻ ጋር ከመደነብ ተቆጥቤ ሰነበትኩ። ትናንት ተሲያት ከዚህ ግቢ ወጥቼ አካባቢውን እቃኝ ነበር። ለነገሩ ብቻዬን አልነበርኩም። ከጀርመናዊቷ እመቤቴ ጋር ነበር የወጣነው። ተፈጥሮን ለማድነቅ በየቀኑ ጠዋትና ማታ ከተራራው አናት ላይ በመውጣት ቁልቁል የመመልከት ልማድ አላት። እኔም ተከትያት ወጣና እጥጓ ተንበልብዬ ተፈጥሮን አደንቃለሁ። ያለሁበትን ቁርጠኛ ቦታ የተገነዘብኩት አካባቢውን ከእሷ ጋር ሆኜ በማስተዋሌ ነው። አዎ፣ ደቡብ ኢትዮጵያ ውስጥ ነው ያለሁት፣ ከይርጋለም ከተማ ወጣ ብሎ በሚገኝ ገጠራማ አካባቢ። እናም ትናንት ከእሷ ጋር እስኪመሽ ድረስ በተፈጥሮ የታደለውን ይህን አካባቢ ስናደንቅ አመሸን። የፈራሁት ብቻዋን እዚህ ተራራ አናት ላይ ብቅ ስትል ወሲብ እንደ ውሃ የጠማው ጎረምሳ አጥምዶ እንዳይደፍራት ነው። እንደ ውሻ ሳይሆን እንደ ሰው በተፈጥሮ ትንግርት ተመስጬ ባየችኝ ቁጥር በአግራሞት ትፈዝ ነበር። አበቦችን አይኖቼን ጨፍኛ ያሸታለሁ። ለአዋፍቱ ዝማሬ ጆሮዬን እቀስራለሁ። በድርብርብ ደመና ያጌጠውን ሰማይ አንጋጥጬ እመለከታለሁ። የኔን እይታዎች ተከትላ እሷም ታያለች። አንዳንዴ በጀርመንኛ ትናገራለች። ምናልባት አግራሞቷን የራሷን ቋንቋ ያክል ግርምቷን የሚገልጽላት ልሳን አጥታ ይሆናል። በእንግሊዘኛ የምትናገረውን ግን ጥርት አድርጌ እሰማታለሁ። አስገራሚ ውሻ ስትለኝ ነበር ትላንትና። እንዲያውም በግንባሬ ፀጉሮች ውስጥ ጣቷን እያርመሰመሰች የኔ ጣፋጭ፣ የኔ ቆንጆ ስትለኝ ባለቤቴ የጠራችኝ ያህል ልቤ ስንጥቅ ይል ነበር። ታዲያ በምን አንደበት ይመለሳል? ልሳነ ከልብ እንጂ ልሳነ ሰብ የለኝ። ጀርመኖች ለውሻ ያላቸውን ፍቅር በሁለተኛው የዓለም ጦርነት ወቅት እንኳን አልዘነጉትም። ይህችም ሴት አያሌ ሕፃናትና አረጋውያን በረሃብ የሚቆራመዱባት ምስራቅ አፍሪካ ውስጥ መታም ለውሻ ያላት ፍቅር ከሰው እንኳ ሳይበልጥ አይቀርም። ይህ እንኳን መረን የለቀቀ አገላለጽ ነው። ምኞቴ ሆኖ እንጂ ከሰው የሚበልጥበት የለም። ሁሉም እንደ ልቡ ሚዛን ለቢጤው ያደላል። እኔስ ብሆን ለምን ውሾችን ትቼ እሷ ስር ተሸጉጬ መዋል አበዛው? ብዙ ጥያቄ ያስነሳል። ሰው እያለው ወንድ ስለነበርኩ ለሩካቤ ስጋ ተምኔቴ ይሆን? ፍትወታዊ ስሜት ይሆን ጅራቴን ያስቆላኝ? ሰው ስለነበርኩ ስጋዊ ሰንሰለቴ ይሆን ከስር ከስሯ የሚያንተሰትሰኝ? ቢጤን ፍለጋ ከሆነ ለምን አበሾቹን ተከትዬ አልዞርም? በቀለምም በምንም አበሾቹ ይቀርቡኛል ነበር። አይደለም፣ ፍቅር ስለሰጠችኝ ነው መሰለኝ። ጀርመናዊት ስለሆነችውን ወይም በሌላ ምክንያት ወዳኛለች። ሂትለር እንኳ ሳይቀር በውሻ ፍቅር የተለከፈ እንደነበር በታሪክ ተመዝግቧል። ታሪክ እንደሚያስረዳው ሂትለር የውሻ ትምህርት ቤት ሳይቀር ከፍቶ ነበር። የትምህርት ቤቱ ዓላማ ውሾችን ጀርመንኛ እንዲናገሩ ማለማመድ ሲሆን የሂትለር ምኞትም ውሾች ከኤስኤስ አለቆችና ከናዚ ባለሥልጣናት ጋር በጀርመንኛ በመግባባት የስለላ ተግባር እንዲፈጽሙና የአይሁድ ማቃጠያ ካምፖችንም እንዲጠብቁ ማድረግ ነበር። ይህም ጀርመኖች ውሾች የሰዎችን ያህል ክህሎት አላቸው ብለው ከማመናቸው የመነጨ ነው። ለዚህም መናገር፣ ማንበብና መጻፍ ለውሾች ለማለማመድ የጀርመን ተመራማሪዎች ደክመዋል። አስቂኝ ይመስላል፣ ግን የእውነት ነው። ሮልፍ፣ ብሎንዲና ቤላ የተባሉ ዕውቅ ውሾች ነበሩት ሂትለር። ሮልፍ የተባለው ውሻ እንዲያውም መናገሩ ሁሉ በታሪክ ተመዝግቦለታል። የሚናገረው ግን በጽሑፍ ነበር። በተዘጋጀለት ልዩ ሰሌዳ ላይ ግጥም ሳይቀር በጀርመንኛ እንደጻፈ ጥናቶች ያስረዳሉ። ይህን ታሪኩን ሰምታ ልትጎበኘው የመጣችን አንዲት የተከበረች ሴትም የኔም ቤት ጅራትሽን ማወዛወዝ ትችያለሽን ብሎ መጠየቁ አስገራሚ ክስተት ሆኖ ተመዝግቧል። ሂትለር በ1945 ተናጋሪ ውሾች በማለት ያሞካሻቸው ከነበሩት ውሾቹ ውስጥ ብሎንዲን የተባለውን ውሻ አጥፍቶ መጥፋቱ ይነገርለታል።
ከፍቅሩ ጽናት የተነሳ ይሁን ወይ በሌላ ምክንያት የተረጋገጠ ነገር የለም። ያም ሆነ ይህ ይቺ ጀርመናዊት ልዩ እንክብካቤ ስታደርግልኝ ሰንብታለች። እንክብካቤዋ ብቻ ሳይሆን ከእሷ ጋር ያጣበቀኝ ሌላም ምክንያት አለ። ታስከትበኛለች የሚል ተስፋ ስላለኝ ነው እግር እግሯን ስከተላት የሰነበትኩት። እንድታስከትበኝ አጥብቄ እፈልጋለሁ። ያ ምህረት የለሽ ራቢስ የሚባለው የእብድ ውሻ በሽታ የህልሜ ጮራ ሳትፈነጥቅ እንዲገድለኝ አልፈልግም። ህልሜ ሰው መሆን ነው። ሰው። የውሻው በሽታ ራቢስ ብቻ አይደለም። ፓርቮ ቫይረስ፣ ኮሮና ቫይረስ፣ ሄርፐስ ቫይረስ ወዘተረፈ የሚባሉ አያሌ የውሻ በሽታዎች አሉ። በእርግጥ ሌሎቹ በሽታዎች በብዛት የሚያጠቁት ቡችሎቹን በመሆኑ እንደ ራቢስ ቫይረስ አያስፈሩኝም። ምክንያቱም እኔ ጎልማሳ ውሻ ነኝና። ራቢስ ሃይድሮፎቢክ ቫይረስ ነው። ውሃ የሚያስጠላ። እስካሁን ውሃ አልጠላውም። ራቢስ የያዘው ውሻ ዝንቦችን ለመቅለም ሲጃጃል ይታያል። እኔ ግን እስካሁን ዝንብ ለቀማ አልጀመርኩም፣ ጅራቴንም አልቆለፍኩም። ታዋቂው ሳይንቲስት ሉዊስ ፓስተር የሠራው መድኃኒት እንደሆነ ለእኔ እንደ አድማስ ጥግ ሩቅ ነው። ፓስተርን ሳስታውስ የገጠመው ውጣ ውረድ ውል አለብኝ። ፓስተር የእብድ ውሻ በሽታን መድኃኒት አግኝቻለሁ ቢልም ማንም አላመነውም ነበር። የሰው ልጅ ሳይጠራጠር የተቀበለው ነገር የለም። ታላላቆቹ የዓለማችን ሐሳቦች ሁሉ በመጀመሪያ ከፍተኛ ተቃውሞ ገጥሟቸዋል። አንድ ቀን ግን አንዲት የጠዘጠዘች አሮጊት ወደ ፓስተር ላብራቶሪ ከልተም እያለች መጣች። ልጇ በእብድ ውሻ በሽታ ተለክፎ እያጣጣረ ነበር። ጆሴፍ ሜይስተር ይባላል። ሌላ አማራጭ ስለሌላት የሉዊስ ፓስተርን መድኃኒት አስወጋችው። ዳነ። ያሁኑን አያድርገውና ከጆሴፍ በፊት ማንም አምኖ ታፋውን ለሉዊ መርፌ የገለበ አልነበረም። የጆሴፍ ዕድል እስኪገጥመኝ ከፍተኛ ጥንቃቄ በማድረግ ላይ ነኝ። ከየትኛውም የመንደሩ ውሻ ላለመገናኘት በጠና እየተጠነቀቅኩ ነው። ትናንትም ያደረግኩት ይህንኑ ነው። ከጀርመናዊቷ ጋር ሽርሽር ወጥተን ስንመለስ ከሩቅ የውሻ መንጋ ተመለከትኩ። ስሪያ። በአንዲት ድንክዬ ውሻ ዙሪያ አያሌ ውሾች በደቦ ያደሯታል። አንዱ ወደረኛውን በንክሻ በቡጭሬ አጣድፎ አባሮ ይመለስና ይንባባታል። ይህኛውንም የቆመበት ጉልቤ ሲያባረረው ሌላኛው አጋጣሚውን በመጠቀም ካደፈጠበት ብቅ ብሎ ጀርባዋ ላይ ፊት ይላል። ከዚህ ሁሉ ለአንዱ ብቻ መሆኗ ባይቀርም ሁሉም እድሉን ሲሞክር ቆየ። የወንዶቹ ውሾች ትኩረት ሴቷ ውሻ ላይ በመሆኑ እኔን ልብ አላሉኝም ነበር። ነገር ግን በመጨረሻ አንዱ አሮጌ ብርድ ልብስ የሚመስል ውሻ በለስ ቀናው። ሌሎቹ ሲናከሱ ጀርባዋ ላይ ወጥቶ በሽመል እንደተመታ ሁሉ ወልመጥ ሲል ቆየ። ከጀርባው የወረደበትን የንክሻ መዓት ከመጤፍ የቆጠረ አይመስልም። ይህኛው ገና ከመውረዱ ሌላኛው ፊጥ ብሎ ከተጣበቀ በኋላ እንደተበላሸ መኪና የኋሊት ይጎተት ጀመር። በየተቃራኒ አቅጣጫ ይጓተቱ ጀመር። ሌሎቹ ውሾች ጥቂት ከተናተፉ በኋላ ትኩረታቸውን ወደ እኔ ያዞሩ። ንፋስ በብርቱ ክንዱ በሚገልበው የጀርመናዊቷ ቀሚስ ውስጥ ልገባ ከጀልኩ። ጀርመናዊቷ ስሪያውን በተመስጦ እንደኔው እየተመለከተች ነበር። የሰው ልጅ ከእንስሳ ጠባይ ጋር ጠባዩን ማወዳደር ይወዳል። እዚህ ላይ ሰው ሆኜ የሰማሁት ታሪክ ትዝ አለኝ። አንዲት አሮጊት ወደ ቤታቸው ሲገቡ አንድ አውራ ዶሮዋን ደጃፋቸው ላይ ሲሰርር አዩት። ይሄን አሮጊቷ በንዴት እዳ አትነፋደፍብኝ፣ እዚህ ብድንስ የአመዳም ይብዳት አሉ ይባላል። አመዳም የተባለው አህያ መሆኑን ማስታወስ አይጠበቅብኝም። ውሾቹ ወደ እኔ ማየት ሲጀምሩ ዞር ብዬ ፍርጠጣዬን አስነካው ጀመር። በቀላሉ አልለቀቁኝም። ግቢዬ እስክገባ ድረስ አሳደዱኝ። ተወርውሬ ግቢዬ ከገባው በኋላ ግን ከዚህ በኋላ ሌላ መሸሻ እንደሌለኝ በመረዳቴ ጥርሴን ለፍልም ያዘጋጀሁት። ጀርመናዊቷ እየበረረች መታ በድንጋይ ታፋታፋቸውን እየጎነጠች ባታባረርልኝ ኖሮ ከመነከስ ባላመለጥኩም ነበር።
ዛሬ ከአጥሯ ውልፍት ሳልሉ አልኩ። ጀርመናዊቷ ሽርሽር አምሽታ መጥታለች። አብሬያት ባለመሄዴ የተሰማትን ስሜት አላውቅም። ምን አይነቱ ቦቅቧቃ ነኝ! ተጸጸትኩ። ይህ አይነቱ ክህደት እንኳን ከውሻነቴ ከሰውነቴ እንኳን አይጠበቅም። ይበልጥ ደግሞ ከውሻነቴ አይጠበቅም። ያ ክፉ ሰው መሆኔ ሳይሆን አይቀርም። እንደዚያ አስካደኝ። ባይሆንማ ኖሮ እመቤቴን መጠበቅ ነበረብኝ። ይህችን የመሰለች ቆንጆ እዛ ጫካ ውስጥ ብትደፈርስ? ቦቅቧቃ ነኝ፣ ራስ ወዳድ። እሷ ግን ቂም አልቋጠረችብኝም። ወዳለሁበት መጣች። ጥቁር ጅራቴን ቆላሁ። ይቅርታ መጠየቄ ይሁን? ግንባሬን እንደተለመደው ከዳሰሰችኝ በኋላ ከተንቆረጠጠችበት ተነስታ በውሻኛ እየጠራች ወደ ማረፊያ ክፍሏ ወሰደችኝ። በሰሃን የተቆራረጠ ሥጋ አቀረበችልኝ። የምንድነው ብዬ መጠየቄን አቁሜያለሁ። በማስታጠቢያም ውሃ አቀረበችልኝ። በልቼም ጠጥቼም ከጨረስኩ በኋላ በትልቅ ሳፋ ውሃ ሞልታ ሳሙና አኩረፈረፈችበት። ወደ ሳፋው እንድገባ ስትጎትተኝ አላቅማማውም። እንደ ሰው ሰተት ብዬ ገባው። በአግራሞት ተመለከተችኝና ከውሃው እየጨለፈች ገላዬን ካራሰች በኋላ በብሩሽ ጥቁር ፀጉሬን እያበጠረች ተባዬንና እድፌን ሁሉ አራገፈችልኝ። ደረመኔ ነጩን የሳሙና አረፋ ወደ ጭቃነት ሲለውጠው ደፍታ እንደገና በንጹህ ውሃ አለቀለቀችኝ። የተባረከ አጋጣሚ እዚች ሴት እጅ ላይ ባይጥለኝ ኖሮ ምን ሆን ነበር? ግራ የገባኝ ነገር የተፈጠረው ግን በሯን ጠርቅማ ዘግታ ወደ አልጋዋ ከወጣች በኋላ ነበር። እርቃኗን አንሶላዋ ውስጥ ከገባች በኋላ አየችኝና ፈገግ ብላ እጇን ዘረጋችልኝ። ወጥቼ አልጋዋ ላይ ቁብ አልኩ። ሳላመነታ ማመንታት ነበረብኝ። ግር አለኝ። ሲባል የሰማሁት እውን ሊሆን ይሆን? ፈረንጆች ከውሾቻቸው ጋር ተራክቦ ያደርጋሉ የሚባለው እውን ይሆን? ሐሳቧ ምንድን ነው? ፍላጎቷ አልገባኝም። ሰው መሆኔን ያወቀች ያህል ግራ ገባኝ። ትዳብሰኝ ጀመር። አድርግ ብትለኝስ? ላደርግ? የፈጣሪ ያለ። ክቡር ድንጋይ ምዕራፍ 4 ይስማከ ወርቁ